እድል እናንተ ጋር አሁን የመጣው በጣም ስለሚያስፈልጋችሁ ነው። ሰላም ወላጆች እንዴት ናችሁ? የክረምት የልጆች ስልጠናችን ምዝገባ ጀምረናል። እስከ ሰኔ 20 ብቻ ነው የምንመዘግበው። አንድ ክፍል ውስጥ 20 ተማሪ ብቻ ነው የምንይዘው። የእድሜ ክልላቸው ደግሞ ከ5 ዓመት እስከ 19 እድሜ ድረስ ይቀጥላል። እነዚህ ልጆች ምንድነው የሚማሩት ብላችሁ ልጠይቁኝ ትችላላችሁ። ችግር ስላለባቸው ችግር ስለሌለባቸው አይደለም። በህይወታቸው ውስጥ ብቁና ተወዳዳሪ ልጆች አቅማቸውን መጠቀም የሚችሉ ልጆች እንዲሆኑ ስለሚረዳቸው ነው። እድሜያቸውን ማንነትና ምን እንደሚማሩ ልግለጽላችሁ። የመጀመሪያው ከ5 እስከ 7 እድሜ ያሉ ልጆች አንድ ክፍል ውስጥ ያሉ ልጆች ናቸው። ወይም ደግሞ በስነ ልቦና አእምሯቸው የሚያስብበት የሚሰራበትና እድገቱ ተቀራራቢ የሆነ እድሜ ነው። እነዚህ ልጆች ምን መሰላችሁ? ትኩረታቸው ፍቅርና እምነት ነው። ከመምህራኖቻቸው ከወላጆቻቸው በጣም የሚፈልጉት ነገር ወይም መማርም የሚችሉት በፍቅርና በእምነት ነው። እኛ ጋር ሲመጡ ምን ይሰራል? ወላጅ ልጁ ላይ ምን ዘርዘርቷል? ምን አይነት መሰረት ጥሏል? ልጆቹ ጋር የሚጠበቁ ባህሪያቶች አሉ። እነዛ ባህሪያቶችን ወላጅ ሰርቷል የሚለውን እናያለን፣ እንፈልጋለን፣ ከወላጅ ጋር እንነጋገራለን። ከዛ ልጆቻችሁ ሚዛናዊ የሆኑ ልጆች በባህሪም በትምህርትም ብቁ የሆኑ ልጆች እንዲሆኑ ይረዳቸዋል ማለት ነው። ከዛ ከ8 እስከ 11 እድሜ ያሉ ልጆች ደግሞ በአስተሳሰብ እድገታቸው በስሜታቸው እንዲሁም ነገሮችን ከማድረግ አንጻር ደግሞ ተቀራራቢ የሆነ ማንነት ያላቸው ልጆች ናቸው። እነዚህ ልጆች ደግሞ ትኩረታቸው ምን መሰላችሁ? መጫወት ነው። እና ብዙ ጊዜ ኮምፕሌን የሚደረጉት ነገር ትኩረት አያደርግም፣ ይረብሻል፣ ማጥናት አይወድም፣ መጫወት ያበዛል የሚሉ ወቀሳዎች ይበዙባቸው። እኛ ጋር ስልጠና ላይ ምን እንሰራለን? የመጀመሪያ ነገር ራሳቸውን ማየት እንዲችሉ፣ ትኩረት ማድረግ እንዲችሉ፣ በራስ መተማመን ያላቸው ልጆች መሆን እንዲችሉና በትልቁ ደግሞ ባላንስድ መሆን እንዲችሉ እናግዛቸዋለን፣ እናስተምራቸዋለን። ከ12 እስከ 14 ያሉ ልጆች ደግሞ እንዲሁ እድሜያቸው በጣም ተቀራራቢ የሆነ ብዙ አይነት ባህሪዎችን የሚያሳዩበት እድሜ ነው። ትኩረታቸው ከራሳቸው ከውጫዊ ገጽታቸውና ከጓደኞቻቸው ጋር የተያያዙ ጉዳዮች ላይ ትኩረት ያደርጋሉ። ከዛ ትምህርታቸው ሁለተኛ ይሆናል። ቀጥሎ ደግሞ እድሜያቸው ራሱ ወደ ቲንኤጅ ለመግባት በር ላይ ያሉ ልጆች ወይም ደግሞ የቲንኤጅ መግቢያው ላይ ያሉ ልጆች ናቸው። ስለዚህ በጣም ብዙ የስሜት መለዋወጦች፣ መቀያየሮች ስለሚያጋጥማቸው ራሳቸውንም አይረዱ፣ ቤተሰብም አይረዳቸው፣ ማንም አይረዳቸው። በዚህ ምክንያት ተለዋዋጭ ባህሪ ያሳያሉ። ጓደኛ ላይ በጣም ትኩረት ያደርጋሉ፣ ቁጡ ይሆናሉ፣ ነጭናጫ ይሆናሉ። በዚህ ስልጠና ምን መሰላችሁ ለእነዚህ ልጆች የምናደርገው? የመጀመሪያ ነገር ራሳቸውን እንዲያውቁ፣ የእድሜ ማንነታቸውን እንዲያውቁ፣ ስሜታቸውን መረዳት እንዲችሉ፣ ስሜቶቻቸውን መግለጽ እንዲችሉና ትምህርታቸውንና ራሳቸውን ጓደኛ የሚባሉትን ነገሮች ባላንስ አድርገው ጤናማ በሆነ መንገድ እንዲጓዙ እንረዳቸዋለን ማለት ነው። ከዛ አራተኛው ግሩፕ ደግሞ ከ15 እስከ 19 እድሜ ያሉ ልጆች ደግሞ አእምሯቸው ተቀራራቢና ተመሳሳይ፣ ፍላጎቶቻቸውም እንዲሁ ተቀራራቢና ተመሳሳይ የሆነበት እድሜ ነው። እነዚህ ልጆች ደግሞ ትኩረታቸው ምን መሰላችሁ? በሆነ ነገር መያዝ ነው። በምን ተይዘዋል? በጓደኛ፣ በትምህርት፣ በዓላማ፣ በኳስ፣ በጨዋታ፣ በጌም፣ በፊልም በምን ተይዘዋል? ይሄንን እናጠናለን። ከዛ ከልጆች ጋር እንነጋገራለን። ዓላማቸውን እንዲያዩት፣ ፊውቸራቸውን ማየት እንዲችሉትና ጤናማ መንገድን መምረጥ እንዲችሉ ደግሞ ስልጠናዎች ይኖሩናል ማለት ነው። በየመሃሉ ላይ የሚኖሩን ቅዳሜዎችና ክፍት ቀኖቻችን ላይ ከወላጆች ጋር የምንነጋገርበት፣ የምሬን ነው ብላችሁ ከልባችን ነው የምንሰራው፣ ደስ ብሎን ነው የምንሰራው፣ ልጆቻችንን ነው የምንሰራው። ስለዚህ ይሄ ስልጠና እንዳያመልጣችሁ፣ ልጆቻችሁ ይጠቀሙበት። በእነዚህ ስልኮች ደውላችሁ መረጃዎችን ማግኘት ትችላላችሁ። ሰላም ሆኖ ቻው።